ሰላም ሰላም የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ በተለየ የፍቅር ታሪክ ተመልሻለሁ። እስከመጨረሻ አብራችሁ እንድትቆዩ እየጋበዝኩኝ ለዚህ ቻናል አዲስ የሆናችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አክብሮቴን እገልጽላችኋለሁ። ዛሬ ይዤላችሁ የመጣሁኝ የፍቅር ታሪክ ሲሆን ከኔ ትማራላችሁ እያለት እህታችን የጻፈችው ታሪክ ነው። እውነተኛ ታሪክ ላይ የተመሰረተ ነው። ወደዛ አልፋለሁ። ሳሪና እባላለሁ። የአዳማ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ። በጊዜው ደህና ውጤት ካላቸው ተማሪዎች አንዷ እኔ ነኝ። ብርታቴ ደግሞ በፌስቡክ ፎቶውን ያየሁት ልጅ ነበር። ከህፃንነቴ ጀምሮ አባቴ ትምህርት ላይ ብቻ እንዳተኩር ሲፈልግ እኔ አባቴን ለማስደሰት በደረጃ አወጣለሁ። 4 ዓመት በፊት ወደ ዩኒቨርሲቲ እንደገባው ጓደኞቼ በጣም ጥሩ ልጆች ስለሆኑ በጣም ተላምደናል። የሆነ ሰዓት ላይ ፌስቡክ እየተጠቀምኩ አንዷ ጓደኛዬ እረ ይህንን ልጅ እዩት አያምርም አለችኝ። ወደኛ እየዞረች ፈተና ደርሶብን ስለነበር ሸክላ ላይ ነበር። ያው ስርቅ አርጌ አየሁት። ቀልቤን ሳበኝ። ሳላስበው ስልኳን ከእጄ ተቀበልኩት። ለመጀመሪያ ጊዜ በፌስቡክ እንደዚህ አይነት ቆንጆ አየሁ። ወዲያው ስሙን ያስኩኝና መለስኩላት። ሁሉም ሲተኙ እገባለሁ ብዬ ስሙን በሱስ ጻፍኩት። ከጻፍኩት በኋላ ላነብ አልቻልኩም። ሐሳቤን ወሰደብኝ። በጣም ተቸገርኩኝ። ህሊናዬን ያዘው። ሳለቀው ናፈቀኝ። ፌስቡክ ስሙን ጽፌ ሳልጨርስ አዋጣልኝ። እጄ እየተንቀጠቀጠ የግዴን ነካሁት። መጀመሪያ ላይ ያየሁት ፎቶ መጣልኝ። በጣም ደነገጥኩ። እሱ ፎቶውን ፕሮፋይል ነው ያደረገው። 2 ሰዓት ባልሞላ የልቤ ፕሮፋይል አድርጌ ነው የወደድኩት። አሁን በፌስቡክ ስለሱ እያሰብኩ ነው። ለራሴንም ጨነቀኝ። ለዩኒቨርሲቲ አዲስ መሆኔ ጋር ተያይዞ በጣም እየጨነቀኝ ፕሮፋይሉ ላይ ያለበት አድራሻ አይገልጽም። ውስጤ በጣም ተረበሸ። ፍቅረኛዬ መስል 10 ጊዜ በውስጤ ይመላለሳል። ሳምንት ምንም ብዬ አሳለፍኩት። ፈተናውን እንደጨረስኩ ስራዬ ስለሱ መረጃ መሰባሰብ ነበር እቅዴ። ልክ በሳምንቱ ፍሬንድ ሪኩዌስት ተቀበልኩኝ። ቀኑን በሙሉ ደብሮኝ ፌስቡክ ሳልገባ ውዬ ማታ ስገባ እንደ ተቀበለኝ ላይ አየሁት። ዛሬ ነበር የተነሳው። ጊዜ ማጥፋቱ አልፈለኩም። ወዲያውኑ ሃይ አልኩት። ጓደኛዬ ስለተቀበለኝ በጣም ደስ ብሎኛል። በውስጤ አንድ ምዕራፍ የጀመርኩ ያህል ተሰማኝ። አልመለስም ሲል ደግሞ ሃይ አልኩት። ውስጤ በፍርሃት እያለኝ አሁን ፍቅረኛ ቢኖረውስ እያልኩኝ በውስጤ ግን እረበሻለሁ። በቃ ውስጤ መጨቃጨቅ ተያያዝኩ። በጣም ሲበዛ በሎጂስቲክ አምናለሁ። አሳምኖኝ ነገር ከሆነ አውቃለሁ። ታዲያ ለምን ይህን መቀበል አቃተኝ ብዬ ለራሴንም ግራ ተጋብቼ አለመመለሱ ይባስ ጭንቀት አስያዘብኝ። አንድ ለማላውቁ የፌስቡክ ልጅ መጨነቄ በጣም ገረመኝ። በተለያየ ቀን ብዙ ሜሴጅ ጻፍኩለት። እንኳን ሊመልስልኝ ገብቶ ራሱ አላየውም። ውስጤ ግን በሱ አይደለም ተስፋ መቁረጥ ባልደራሱ ቁጥጥር ሐሳቤ ስለሱ ብቻ ሆኗል። ሁሌም ማታ ዲያሪ መጻፍ ልምድ ነበረኝ። እርግፍ አድርጌ ትቼው ጓደኞቼ ሲተኙ እየጠበቅኩ ሞባይሌ ላይ እሱን እያየው ለራሱ ማውራት ጀመርኩ። ጓደኞቼ በማያቸው ባህሪ ግራ ተጋብተዋል። ቢጠይቁኝም ባይጠይቁኝም አልመለስላቸውም። ያሳለፍኩት ነገር በጣም ከባድ ነበረ። በቃ ያየሁት ያሰብኩት ሳይቀር አወራለሁ። ፎቶውን መልሼ ቢሰጠኝ ይመስል አንድ ቀን እሁድ ከቤተ ክርስቲያን ስመለስ እዛው የአዳማ ልጅ ሆነች ጓደኛችን። ወደ ቤታቸው ሄደን እቃ ወስደን ወደ ግቢ እየሄድን እንዳለ ጓደኛችን አገኘኋት። ብዙ ጊዜ ቤታቸው ሄዳለሁ። ቤተሰቦቼ ፍቅር ልዩ ነው። ቤተሰቦቻቸው ቆይተን ስንመለስ ግቢ አካባቢ ስንደርስ ካርድ እንገዛ ብዬ ወደ ሱቅ ስጠጋ አንዴ ስልክሽን ቤት ረሳሁት ወንድሜ ልደውል ብላኝ ካርዱን ሞልቼ ስልኬን ሰጠኋት። ተቀበለችኝ። አንዴ እንቺ ኢዮባ ምን ይሰራል ስክሪንሽ ላይ አለችኝ። በድንጋጤ አልመለስኩላትም። ቀልቤ ነው የገፈፈችው። በቃ ደስታም አለ ድንጋጤ። ደውላ እስክትጨርስ ቸኩዬ እሷን ታውቃለች ማለት ነው ብዬ በጣም ደስ አለኝ። እንደጨረሰች ጠብቄ የት ነው የምታውቂው አልኳትና ሳቀች። ከዚህ ግቢ ውስጥ ኢዮባን የማውቀው አለ እንዴ አለችና ግራ ገባኝ። አንድ ካፌ ላይ
እንቀመጥ ስልኬን እስኪያወጣልኝ ድረስ ወዲያውኑ እሺ ብያት ቁጭ ብለን ማውራት ጀመርን። ኢዮባ የአዳማ ልጅ እንደሆነ በዚሁ አዳማ ዩኒቨርሲቲ እንደተማረና በጣም ስቃይ ተማሪ ስለነበር ደርሶኝ ወደ ጀርመን እንዲሄድ ነገረችኝ። እውነት ለመናገር ወገቤ ቅምጥ አለ ያለሁት ተሰማኝ። አሁን ቤተሰብ ለመጠየቅ መምጣቱን ነገረችኝና ተስፋ እንደሰጠችኝ ፈጣሪ ይስጥሽ አልኳት። በልቤ በጣም ወንድንም ቶሎ መጣ ተቀበለን። አማራጭ ጓደኛዬ የምላት ቲጂ ብቻ እንደምንም በሷ ግንኙነት አጠበብኩ። እሷን ለማግኘት ስል ግን የሚገርመው ደግሞ በሳምንቱ እሱ ራሱ መልሶልኛል አላልኩም። ነገር ግን በፌስቡክ ስጠቀም ቆይቼ ልመጣ ስል ወደ ሚኒስቴር ስገባ ሜሴጅ ልኮልኛል። ሳየው ከአልጋዬ ላይ ዘልዬ ተነሳውና ሳየው የመጀመሪያ ይቅርታ በጣም ደህና ነኝ ሰላም ነሽ ይላል። በቃ ሰላም ነሽ ስላለኝ ተደናገጥኩኝ። ቀናት ይልቅ በዚህ ቃሉ ውስጥ ተድበሰበስኩኝ። ይበልጣል አኩርፋለሁ አልኩት። ሃይ አለኝ። ከዚህ ቀን በኋላ ማውራት ጀመርን። በጣም ወድጀዋለሁ። የአንዲት ጓደኛዬ ልደትን ልናከብርላት ብለን አንድ ትልቅ ሆቴል ላይ ብር አዋጥተን ኬክ አስራርተን ወደ ማምሻ እኛ ቀድመን ሄደን እዛ ጠብቀናት ሌሎች ይዘው መጡ። ሳናስበው ሰርፕራይዝ አደረግናት። በጣም ደስ አላት። እዛው ተገባብዘን እያለ በመሃል ቲጂ ፊት ለፊት ነበር የቆመችው። ደጋግማ ትጠቀማለች። ምንም ወደ እኔ መጣችና ወደ ኋላሽ ተመለሺ አለችኝ። እኔም ቀስ ብዬ ዞር እምባዬን አየሁት። ያስኩት የወይን ብርጭቆ ለቀስኩት። በድንጋጤ የሚይዘውን አጣሁ። ዝቅ ብዬ የተሰበረውን ላነሳው ስል ኢዮባ ከየት መጣ ሳይባል መጥቶ እጄን ያዘኝ። ተዩ ይቆጭብሻል፣ ተረጋጊ ብሎኝ በእጁ መታጠቢያ ክፍል ይዞኝ ሄደች። በኑሬዬ ደንግጬ ቆይ ምንድነው የደበቅሽኝ ነገር አለ እንዴ ብዬ ካፌ ተናግሬ ስጨርስ ኢዮባ መጣ። አሁንም ይባስ ተርበረበድኩ። እሱን ላይ እንደዚህ የሚያደርገኝ ነገር ግራው ገባኝ። ችግር አለ አለችኝ ቲጂ። ወዲያውኑ ስልክ የምታናግር መስላ መጣች። አይ ሰላም ነው፣ ትንሽ ራሴን እንደማዞር አድርጎኝ ነው አልኩት። ብለሻል እንዴ አለ ሳቅ እያለ። እኔም ሳቅ መጣ። የግዴን ቻልኩት። ወይኔ አልኩኝ። ድምፅ ራሱ ይለያል በጣም ይላል። ሳቁ ለጉድ ነው። በመሃል ሲመጣ ወጣን። ተመልሰን ይሄ ሁሉ ሲሆን በፌስቡክ እንደሚያወራኝ ግን አያውቁም። እሱ የሆነ ተሰማኝ። ሰዓቱን በጣም እየመሸ ነው። የመጠጣሁት የራሴ ላይ ሲመጣ ይታወቅብኛል። ቲጂ የምታወራው አታውቁም። እኔ ግን አሁን ቢሆን ኢዮባን በቅርብ ርቀት እየተከታተልኩት ነው። የሙዚቃው ድምፅ ጆሮው ይብሳል። በመሃል ኢዮባ ወደ መታጠቢያ አቅጣጫ ሲሄድ አየሁት። ተከታትየው ገባሁ። አየኝ። ፊቱ እየታጠበ ነበር። ጨረስክ ከዚህ በኋላ አልኩት። ከንፈሩን ሳምኩት። ውስጤ ነዘረኝ። ወይ ልጅ ስስም የመጀመሪያዬ ነው። የልቤ ምት በጣም ጨመረ። እሱ ራሱ ደነገጠ። እንደ ሳምኩት በህፍረት አንገቱን አቀረቀርኩ። ጉንጮቹን በሁለት እጁ ይዞ ቀና አረገኝ። ፈገግ አለና ህፍረት ይዞብሻል? ግንባሬን ሳመኝ። በጣም ደስ ይለኛል አለኝ። ደረቱ ተሳለንኩ። ሲያፈቅረኝ ግን የሆነ ነገር ተሰማኝ። ጓደኞቼ ብዙ ሰክረዋል። በተለይ ቲጂ አናቷ ላይ ወጥተዋል። ኢዮባ ይዞኝ በኮንትራት ባጃጅ ግቢ ደረስን። ዘበኞች መሽተዋል አላስገባ አሉኝ። ኢዮባ ተውት በቃ ሆቴል እደሩ ብሎ ወደ ነበርንበት ሆቴል ሄደን ክላስ ይዘን ኢዮባ ክፍል ውስጥ። ይህ የፍቅር ታሪክ ይቀጥላል።